ቀጥታ መታሰር አለበት። ተቀጥቶ ሲወጣ ልኩን ያውቃል ልጁ። ገባሽ? አሁን ይልሽ መቀጣት ከተባለኩ መጀመሪያም ታሳስሬው ነበር አይደል? አስሮ ነው የወጣው። በዛ ይማር ነበር ልጁ የሚማር ቢሆን ማለት ነው። ነገራችን ላይ ስደት ላይ ያለውን ህግ እንደዚህ አይደለም። እዚህ ሀገር ላይ ምን አይነት ህግ ነው ያለው? ሴትን የመሰለች ልጅ ለመግደል የተዘጋጀ ልጅ እኮ ነው ማለት። እኔ አላሰብኩበትም ሲጀመር ልታሰር ነው ፈለኩ። ማሰብ እኮ አይጠበቅብሽም። መታሰር አለበት። ብትሞቺስ? አይ እሱነቱን ሳይሆን እኔ በቃ እንድታሰርም ስላልፈለኩም። ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? እኔ ያለው በጣም ደህና ነኝ። ያው ባላችሁበት ሰላማችሁን ብዝት ይበል። እንግዲህ ያው ሰሞኑ እየተፈጠረ ያለውን ነገር አይታችኋል ሁላችሁም ማለት ነውና በጣም ከባድ ሁኔታ ውስጥ ነበር ያለሁት። አሁን አልሐምዱሊላህ ሮዚንም በጣም ነው ማመሰግናት ከጎኔ ነበረችና የምር እኔ ለሮዚ ቃላት የለኝም በርግጥ ማመሰግንበት። ያው የሮዚ ቤት ነው። አበረታታት እስኪ የሆነ ነገር ባያችሁ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነው ያለው እግዚአብሔር ይመስገን። እና ያው እንደምታውቁት ነው ሰሞኑ ያለው ነገር ታውቃላችሁ። በጣም ያው ምቹ እንትን እንደሌለን ያስታውቃል። እና ደግሞ ያው ታሜ እንደምታውቁት ጥሩ ነገር አልሰራም። ያው ሂክማን በጣም አስቀይሟታል እና ደግሞ በዛ ነገር እኔ በጣም ተናድጃለሁ። እና ዛሬ የመጣንበት ዋናው ነገር ታሜ እንዲታሰር ነው። እና ዛሬም ጠርቼው ነበረ የለም እሱ። እና ደግሞ እኔ እንዲታሰር እፈልጋለሁ። ዋናው እንትኔ እሱ እንዲታሰር ነው እኔ የምፈልገው ማለት ነው። መታሰር አለበት ግዴታ ነው። ይሄን አይነት ነገር ስትይ አዎ መታሰር አለበት። እንዴት ነው እንዲታሰር ስትይ የምትይው እንጂ ማለት እኔ አላሰብኩበትም ሲጀመር ልታሰር ነው ፈለኩ። ማሰብ እኮ አይጠበቅብሽም። መታሰር አለበት። ብትሞቺስ? አይ እሱነቱን ሳይሆን እኔ በቃ እንድታሰርም ስላልፈለኩም ያን አላሰብኩበትም። ይሄ ማሰብ አያስፈልገውም። ቀጥታ መታሰር ነው ያለበት። ይሄ ህግ እኔ በነገራችን ላይ ስደት ላይ ያለውን ህግ እንደዚህ አይደለም። እዚህ ሀገር ላይ ምን አይነት ህግ ነው ያለው? ሴትን የመሰለች ልጅ ለመግደል የተዘጋጀ ልጅ እኮ ነው። መጠጥ መርዞ መስጠት ማለት ምን ማለት ነው? ይሄ ነገር ማንም ሰው ሴት ሆና የትኛውም ሴት የምትደግፈው ነገር ነው። ስለዚህ ይሄ አሁን እኔ የምለው ነገር እኔ ሂክማ የምትለው ነገር ምንም አላዳመጣትም። ስለዚህ ታምራት መታሰር ነው ያለበት። አይታሰር የሆነ በቃ አለ አይደል? አንደኛ እኔ ትንሽ ተማሰብ አለብኝ። ተፈሻል ምንድነው የምታስቢው? እንዴቱም ከመሬት ተነስቼ ዝም ብዬ መርዞኛል ሊገለኝ ተነስቷል። እንዴት ሲቀበሉኛል? አይ እንደዚህ የሚባል ነገር የለም። ህግ ነው። ህግ የለም እንደ ሀገሩ ላይ የማይቀበሉኝ እኮ ነው። ህግ እኮ ነው። አንቺ ምን ሆነሻል? እንዴት ነው የማይቀበሉሽ? እሺ አልተረዳሽኝም። እኔ ምንም ነገር ልረዳሽም አልችልም፣ ደግሞ አልረዳሽም። አትሳሳቺ እዚህ ጋር እኔ ስነግርሽ ማለት ነው። ምንም አይነት ነገር መረዳዳት አያስፈልግም። ቀጥታ መታሰር አለበት። ተቀጥቶ ሲወጣ ልኩን ያውቃል ልጁ። ገባሽ? አሁን ይልሽ መቀጣት ከተባለኩ መጀመሪያም ታሳስሬው ነበር አይደል? አስሮ ነው የወጣው። በዛ ይማር ነበር ልጁ የሚማር ቢሆን ማለት ነው። ገብቶሻል? አሁን ልጁ እኔ በቃ የተወሰነ ቢያንስ በቃ ትንሽ ጊዜ እኔ ለራሴ ጊዜ ልስጠውና ምን ማድረግ እንዳለብኝ ምንም ጊዜ አይሰጠውም። ይሄ ጊዜ የሚሰጥ ነገር የለም። ብትሞቺ ጊዜ ይሰጠዋል እንዴ? አይሰጠውም። እንደዛ ሐኪም ቤት ስትሰቃይ አይተሽዋል። ሐኪም ቤት ላይ እንደገና ደግሞ ሊጠይቅሽ ጁስ ይዞ መጣ። ይሄ ምን አይነት ድፍረት ነው? ልጁ በጣም ደፋር ነው። ገባሽ? ስለዚህ ደግሞ ምንም አይነት ነገር አያስፈልግም። ቀጥታ ይታሰር። እስር ቤት መቆየት አለበት። ገባሽ? ታስሮ ነው መቆየት ያለበት። እኔ ይታሰር ባይ ነኝ። እሺ ድፍረቱ አዎ ይሄ ህግ የሌለበት ሀገር ከሆነ ማለት ነው። ህግ የሌለበት ሀገር ከሆነ ንገሪ። ምናልባት እኔ ልሽ ሌላ ሀገር ላይ ከኢትዮጵያ ውጪ ሲሆን አንድ ሰው የሆነ መጥፎ ነገር አድርጎ ከሆነ ይታሰር ከተባለ ይታሰራል፣ ይቀጣል ታስሮ። እዚህ ሀገር ደግሞ ምን አይነት ህግ ነው ያለው? ማይታወቅ ህግ ነው እንደ ያለው። ሰውን ለመግደል የተነሳ ሰው እንዴት ነው አንቺ አይታሰርም ብለሽ እዚህ ጋር የምትጋተችኝ? እኔ እሺ አልተረዳሽኝም። አሁን ምንድነው የምረዳሽ? እኔ እዚህ ጋር ልረዳሽ አልችልም።
ሮዚ ልንግባባ አንችልም ስልሽ አሁን እኔ ታውቂያለሽ ሰሞኑን ትንሽ ደክሞኛል ብዙ ማውራት አልችልም ምናምንና የምር እኔ እንጃ በርግጥ አንቺ ለኔ ብለሽ ነው አውቃለሁ የልጁ መታሰር አለበት መቀጣት አለበት እኔ አሁን የራሴ ጊዜ ማሰብ ፈልጋለሁ እያልኩሽ ነው ይሄ ማሰብ ጊዜ አያስፈልገውም እኔ እንዲታሰር ነው የምፈልገው ነው ያልኩሽ ያለው ጂጂ ታሰር ይሆንና እሱ እንዴ ብዙ ነገር ያስፈልጋል ማስረጃ ያስፈልጋል ማስረጃ እንዴት የለም አለ እኮ ማስረጃ ምንድነው ያለው ቪዲዮ ራሱ የተጫነው ቪዲዮ ራሱ ማስረጃ አለ እኮ ምን ሆነሻል ሰው አያስፈልግም ቪዲዮ ራሱ ማስረጃ ነው ላንቺ በቂሽ ነው ለሱ ለማሳሰር ቪዲዮ ይበቃል አንቺ ለምንድነው በዚህ ልክ ለሱ እንደዚህ ልትሆኝ የቻልሽው ይኸውልሽ አንደኛ እኔ ነገሩን ይፈቷለሁ ምንድነው የምትፈቺው ስልሽ አሁን እኔ አላቅም በርግጥ ያደረገው ነገር ትክክል አይደለም ግን በቃ እኔ በራሴ መንገድ ማደርጋውን ነገር ስላለ በራሴ መንገድ ፈቷለሁ ምንም አትፈቺም አንቺ በባለፈውም ከእስር ቤት የወጣ ጊዜ እንደዚሁ በራሴ መንገድ ፈቷለሁ ብለሽ ተከራክረሽ ነው የወጣው እኔ እኮ የዛኔም ሊወጣ አልፈለኩም ሄጄ ያልጠየቁት ሊወጣ ስላልፈለኩኝ ነው ገባሽ ስለዚህ ደግሞ ይሄ ልጅ አሁን እንደዚህ ያደረገሽ በቀጣይ ምን እንደሚያደርግሽ አታቂም መታሰር አለበት ነው ያልኩሽ ያለው እሺ ረዳሻለሁ እኮ አንቺ ለኔ ብለሽ ነው እሺ እኔ ምን ላድርግ እንዴ ምን ላድርግ ማለት ምን ማለት ነው አንቺ ይታሰር ነው ያልኩት እኔ በቃ እሺ ልጅ የታለ ይገኛል አሁን ስለተደበቀ እንደተደበቀ ይቀራል ብለሽ ከሆነ ይኸውልሽ በዚህ አንደኛ ስልሽ ልትረጂ ሞክሪ ገብተሻል በርግጥ ያሳለፍኩት ነገር በቀላሉ የሚረሳ ወይም ደግሞ የሚተው ጉዳይ አይደለም ነገር ግን ይሄን ነገር ለኔ ትይልኝ ለኔ አስበሽ እንደሆነ ረዳሽ እኔ ደግሞ ምንም ተው ነገር የለም አንቺ ነገሮችን ችላ ብለሽ ነው የምትለቂው ስለዚህ የሚለቀቅ ነገር አይደለም መታሰሩ አይቀርም ዛሬ ባናገኘው ነገ መታሰሩ አይቀርም ይታሰራል እያልኩሽ ነው ምንም ባክሽ አያስፈልገው ድካም አያስፈልገው እሱም አልደከመውም አይደለም አንቺ ምንድነው አንቺ ደከመኝ ብለሽ የምትይው እንዴ ምን ሆነሽ ነው እንዴት ነው የሚደክመሽ ሮዚ ምን እንደደከመኝ ታውቂያለሽ ከሱ ጋር መጨቃጨቅ መጣላት ምናምን ድክም ነው አይደለም ይታሰራል ልኩን ያውቃል ታስሮ እዛ ሲያየው ማረሚያው ሲቀምስ ይኸውልሽ ያቆማል ከዚህ በኋላ ያለው ነገር አዎ ታዲያ አይቀርም ለምንድን ነው ወደ ኋላ የምትይው አሁን እኔ ቢያንስ እንኳን ትንሽ ይቆይ እስኪ ምንድነው የሚቆየው ነገሮች በቆዩ ቁጥር እየጨመሩ እንጂ እየቀነሱ አይመጡም እያልኩሽ እኮ ነው እሺ ሮዚ እኔ ምን ላድርግ እንዴ ይታሰራል መታሰር አለበት እሺ አሁን ሊታሰር አልፈልግም እንዴት ነው ማትፈልጊው ምንድነው የምታደርጊው አንቺ እኔ እሱ የራሴ ነው ንገሪኛ የምታደርጊው ወይ ጌታ ሆይ እቺ ልጅ ምን ሆናለች አንቺ ምን አስነክቶሻል ማንን እሱ ምን ያደርገኛል እንዴ ታዲያ እንደዚህ በዚህ ልክ እንደዚህ ለሱ የዋህ ይሆንሽው ምን አስነክቶሽ ነው ወላሂ ምን እንደሆነ ታውቂያለሽ በዚህ ሰዓት ከሰው ጋር መጨቃጨቅ መላፋት እንዲህ ማድረግ እንደዚህ የሚባል ነገር የለም ምንም ጊዜ አያስፈልግሽም እሱ ይታሰር ነው የኔ እንትን በቃ እሺ አይደለም እሱን አሳሰር ነው አሁን ላይ እኔ ነፃ መሆን ይመስልሻል መጀመሪያ እኔ ራሴ ነፃ ልሆን እስኪ ልውጣ ከነበረ ሲታሰር ነው ነፃ የምትሆኚው አንቺ እሱ ሲታሰር ነፃ ትሆኛለሽ ነፃ መሆንሽን ይታወቃል ገባሽ ካልታሰረ ነፃ መሆንሽን አይታወቅም በዛ ልክ መድኃኒት መርዞ ላንቺ መስጠት ማለት ምን ማለት ነው ሆስፒታል ገብተሽ እስከመተኛት እንደዛ ተሰቃይተሽ አሁንም ለሱ ለምን እሱ እንደዛ አንቺ ላይ ጨክኖ ነው እንደዛ ያደረገው አንቺ ደግሞ አሁን ዛሬ ይታሰር ስልሽ አይታሰርም ገና ይቆይ ምናምን ብለሽ መዘባረቂብኝ መቆየት አለበት ለምን ይቆያል እዚህ ሁሉም ነገር እንድነግርሽ አታስጨንቂኝ አንቺ ወይኔ ጌታ ሆይ እኔ እየነገርኩሽ ነው ልጁ መታሰር አለበት ነው በቃ የኔ እንትን ዛሬ ገባሽ ሮዚ ይታሰራል ግን አሁን አይደለም በቃ ለኔም ጊዜ ስጭኝ ምንም አይነት ጊዜ አያስፈልግም ምንድነው የምትነግሪኝ ምንድነው ውሳኔ ያስፈልጋል ለዚህ ውሳኔ እኮ ለዚህ አያስፈልግም አንቺ በቃ መታሰር አለበት ይታሰር ይሄ ልጅ እባክሽ ተረጂ ምንም አልረዳሽም ገባሽ በመጀመሪያ ጊዜ ተረድቼሽ ነበረ በቃ ይፈታ ስትይ እሺ ብዬሽ ይፈታ ያልኩሽ ግን ደግሞ ያንን ስህተት ሲያደርግ እኔ ምን አይነት ስሜት ይሰማኛል ሴት ነኝ እኮ እንዳንቺ ገባሽ ዛሬ አንቺ ላይ እንደዚህ ያደረገው ነገ እኔ ላይ እንደማያደርግ ምን አክል እርግጠኛ ነኝ ምን አስበሽ ነው አንቺ እንደዚህ የምትሆኚ እንደዚህ መሆን የለብሽም በቃ ይታሰር እሺ ይታሰራል ጊዜ ስጭኝ ጊዜ አያስፈልገውም ለኔ ጊዜ ያስፈልገኛል ወይኔ ጌታው እቺ ልጅ በቃ የሆነ ነገር አስነክቶሻል አንቺ
ይሄ ነው ችግርሽ። የሆነ ነገር ባያስነካሽ ምንም ነገር አልረዳሽም። ይታሰራል። ገባሽ እንዴ? ልጅቷ ምን እንደሆነች እኔ አላቅም። ቤተሰቦች እግዚአብሔርን አይታሰርም ነው የምትለው። አይታችኋል? እንደዛ መድኃኒት አርጎ መርዞ ነው የሰጣት። እንደዛ ሆነ ሆስፒታል ላይ ተኝታ እንደዛ ተሰቃይታ እንደገና የማግስቱ መጥቶ ያለውን ሰምታችኋል። የወጣችሁት ወጪ ነው ይከፍላል፣ እኛ የብር ችግር አለብን ብለን አላልነውም። እንደገና ደግሞ አይታችኋል፣ ከትላንት ወዲያ እንደዛ ጁስ ይዞ መጣ ሊጠይቃት ረብሾ ነው የወጣ። ምክንያታችን አንቺ ነሽ እያለኝ ነበረ። ግን እኔ እንደዛ እሷ ነበር መጀመሪያ እየተቆጣኋት የነበረው አንቺ ነሽ ችግር ያለብሽ ብዬ ማለት ነው። ግን ደግሞ ችግር ያለባት እሷ ሳትሆን እሱ ነው። ሴት ልጅ ላይ እንደዚህ አይነት ጥቃት ማድረስ ምን ማለት ነው? እቺ ልጅ የሆነ ነገር አድርጓት ሆኖ ቢሆንስ የት እናውቃለን እኛ? ስለዚህ እኔ በጣም ተሰምቶኛል። ይሄ ልጅ መታሰር ነው ያለበት፣ ይታሰር ነው ያልኩት። እሷ እንዳያቻት ከሆነ አይታሰርም ጊዜ ስጪኝ ትለኛለች። ምንም ጊዜ አያስፈልገውም። በቃ እኔ ጨርሻለሁ። ቤተሰቦች መታሰር አለበት። መታሰሩ ደግሞ አይቀርም፣ ይታሰራል። ምን እንዳስነካት አላቅም። ያው ከመድኃኒቱ ጋር ደግሞ ድግምት ነገርም እንትን ብሎ ይስጣት አላቅም። ይኸው እሱን እየደገፈች ነው። እኔ ይታሰር ብዬ ስከራከራት እሷ ደግሞ አይታሰርም ጊዜ ስጪኝ። ስለዚህ ከዛ መርዞ ሲሰጣት መድኃኒቱ መርዞ ሲሰጣት በዛው የሆነ ድግምት ነገር አስነክቶ ነው የሰጣት። አሁን ለሱ እየተከራከረች ነው። እኔ አላቅም። ግን ደግሞ ልጁ ዞሮ መታሰር አለበት፣ ታስሮ መቀጣት ስላለበት ያ ነው የኔ ውሳኔ። ቤተሰቦች በቃ ይሄንን ነው የምላችሁ። ከዚህ ሌላ ምንም ምለው